የዩልኝ ቀውስ። ለሰዎች እዩልኝ በማለት ማሳየት የምትፈልጉት ነገር ለራሳችሁ ካላችሁ ዋጋ ጋር ግንኙነት እንዳለው ታውቃላችሁ። በሌላ አገላለጽ ሰዎች እንዲያዩላችሁና እንዲያውቁላችሁ የምትፈልጉት ነገር ለማንነታችሁ ከሰጣችሁት ዋጋ እንደበለጠ ጠቋሚ ነው። ለምሳሌ ስልጣናችሁን፣ ገንዘባችሁን፣ ቁሳቁሳችሁን፣ ንብረታችሁንና የመሳሰሉት በማሳየት ለእናንተ ያላቸውን ግምት ከፍ እንዲያደርጉ ከፈለጋችሁ ያ ሰዎች እንዲያዩላችሁ የፈለጋችሁት ነገር ዋጋ ከእናንተ ዋጋ እንደበለጠ አመልካች ነው። ሰዎች እናንተን ለመቀበል የሆነ ነገራችሁ ማየት እንዳለባችሁ ማሳሰባችሁ የዚህ ቀውስ አመልካች ነው። በሌላ አገላለጽ ሰዎች ይህንና ያንን ነገራችሁን ካዩላችሁና ካወቁላችሁ በኋላ በእናንተ ላይ ያላችሁን ግምት ከፍ እንዲያደርጉት ተስፋ የምታደርጉት ከሆነ የማንነታችሁ ዋጋ እጅግ እንደወረደባችሁ ያሳያል። ማንነታችሁን አናሳ አድርጋችሁ ስታስቡ ያንን አናሳ ማንነታችሁን የሚያስተልቅ ነገር አስቀድማችሁ ማሳየት ይኖርባችኋል። ለማሳየት የምትፈልጉት ነገር ያፈራችሁበትንና ያላዳበራችሁትን ማንነታችሁን መሸፈኛ ስለምታደርጉት ማለት ነው። በዚህ ጉዳይ ላይ ራሳችሁን ለመፈተሽ ከፈለጋችሁ አሁን ሰዎች ካላዩልኝና ካልሰሙልኝ የምትሏቸው ነገሮች ባይኖራችሁ በራሳችሁ ላይ የሚኖራችሁን ግምትና ስሜት ምን ሊሆን እንደሚችል ማሰብ ትችላላችሁ። ለስኬትና ለእድገት የመሰራታችሁና ያንንም ለበለጠ ስኬት የመጠቀማችሁ አስፈላጊነት እንደተጠበቀ ሆኖ ተረጋግቶና ተማምኖ ለመኖር ግን ማንነታችሁ በቂ ነው። ሰው መሆናችሁ ብቻ ከሁሉ በላይ ነው። ሰው ለመሆን እንሰራ።